ሪዩዝድ የተባለባችሁ ሰዎች በሙሉ ከዚህ በኋላ ሪዩዝድ ኮንተንትን አስተካክላችሁ ቻናላችሁን ሞኔታይዝ አድርጋችሁ በዩቲዩብ ብር መስራት እንደምትችሉ እነግራችኋለሁ ማለት ነው። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። 4000 ዋች አወር እና 1000 ሰብስክራይበር ከሞላላችሁ በኋላ ዩቲዩብን ሞኔታይዝ ልታረጉ ስትሉ ከዚህ እንደምትመለከቱት ሪዩዝድ ኮንተንት ብሎ ስትራይክ ይልክባችኋል ወይም ደግሞ ሞኔታይዝ እንዳይሆን ማገጃ ይልክባችኋል ማለት ነው። ዛሬ በዚህ ቪዲዮ የምነግራችሁ ሪዩዝድ ኮንተንት ምን እንደሆነ እንዲሁም ደግሞ ሪዩዝድ ኮንተንት የሚባልባችሁ ምን ስታረጉ እንደሆነና እስከ መጨረሻው ካያችሁ እሱም እንዴት አድርጋችሁ እንደምታስተካክሉት አንድ በአንድ ነግራችኋለሁ። መጀመሪያ ሪዩዝድ ኮንተንት ማለት የተለያዩ ፕላትፎርሞች ያሉ የሰዎችን የሆኑ ስራዎች የሰዎችን ቪዲዮ ያመጣችሁ እናንተ ቻናል ላይ አፕሎድ በምታደርጉበት ጊዜ ቻናላችሁ ሞኔታይዜሽን የደረሰ ጊዜ ለምሳሌ 4000 ዋች አወር እና 1000 ሰብስክራይበር በሚደርስበት ጊዜ ሞኔታይዜሽንን ኦን ልታረጉ ስትሉ ስትራይክ ይልካል ወይም ደግሞ ክሌም ማለት ነው። ይህ ነው እንግዲህ ሪዩዝድ ኮንተንት ማለት። ስለዚህ ሪዩዝድ ኮንተንት እንዳይባልባችሁ ሪዩዝድ ኮንተንት የሚባሉት ቪዲዮዎች ደግሞ አሁን ዘርዘር አድርጌ ነግራችኋለሁ። ቆይታችሁ እኔ ጋር ይሁን። ወደ ቪዲዮ አንደኛ ሪዩዝድ ኮንተንት የሚባሉ ከሌላ ቪዲዮዎች ለምሳሌ ከቲክቶክ፣ ዩቲዩብ፣ ከፌስቡክ እንዲሁም ደግሞ ከኢንስታግራም የሰዎችን ቪዲዮ እያወረዳችሁ ስትጭኑ አጫጭር ቪዲዮዎች። ሁለተኛ የሰዎችን ዘፈን ዳውንሎድ እያደረጋችሁ ከናንተ ቻናል በምጭኑበት ጊዜ። ሶስተኛ የሰዎችን ፊልም እያወረዳችሁ ከናንተ ቻናል አፕሎድ ማድረግ። አራተኛ በተለያዩ ቻናሎች የተጫነ አንድ ቪዲዮ አውርዶ መጫን። አምስተኛ የሰዎችን ኮንተንት ማስተዋወቅ። አሁን የጠቀስኩላችሁ ቪዲዮዎች ሪዩዝድ ኮንተንት ሳይባሉም ደግሞ መጠቀም የምትችሉባቸው መንገዶች አሉ። ስለዚህ በጥሞና ተከታተሉ። እንዴት አድርጋችሁ እነዚህን ቪዲዮዎች ስትራይክ ሳይላክበት ቪዲዮአችሁን ለሞኔታይዜሽን ኦን ማድረግ እንደምትችሉ ደግሞ ነግራችኋለሁ። የመጀመሪያው የሚያዝናኑና የሚያስቁ ቪዲዮዎች ላይ እናንተ ስለ ቪዲዮቹ ኮሜንት እና ሀሳብ እንዲሁም ደግሞ አስተያየት እየሰጣችሁ ስለ ቪዲዮቹን የምትናገሩ ከሆነ ነገር ግን እያያችሁ ዝም ማለት ብቻ ሳይሆን ስለ ኮንተንቱ ሀሳብ አስተያየት መስጠት ይኖርባችኋል ማለት ነው። ሁለተኛ የሰዎችን ፊልም እናንተ ስለ ፊልሙ ሪቪው ማድረግ። ለምሳሌ ስለ ካሜራው ሊሆን ይችላል፣ ስለ ሰዎቹ ሊሆን ይችላል፣ ስለ ቮይሱ ሊሆን ይችላል። ስለ እያንዳንዱ ነገር እናንተ ሪቪው እያደረጋችሁ ስለ ቪዲዮውን የምትናገሩ ስለ ፊልሙ የምትናገሩ ከሆነ በዚህ ጊዜም ስትራይክ ወይም ደግሞ ሪዩዝድ ኮንተንት አይባልም። ሶስተኛ አረብኛ፣ በህንደኛ እንዲሁም ደግሞ በሌላ ቋንቋ የተሰሩ ፊልሞችን እናንተ ወደ ሀገራችን ቋንቋ በመመለስ በሚችሉት ቋንቋ እየተረጎማችሁ ቮይስ ኦቨር እያደረጋችሁ ፊልሙ የሆነ ፓርቱ ፓውዝ እያደረጋችሁ ስለዛ ምን እንዳለ እየተናገራችሁ ቪዲዮ ብሰሩበትም ይሄም አንዱ ሪዩዝድ ኮንተንት የማይባልበት መንገድ ነው። ሌላኛው ስለ ስፖርታዊ ጨዋታዎች ለምሳሌ ኳስ ጨዋታ ከሆነ ኦፍ ሲገባ፣ ጎል ሲሳት፣ ስለ እያንዳንዱ ነገር እናንተ ሪቪው እያደረጋችሁ እዚህ ጋር እንደዚህ ነበረ፣ እዚህ ጋር እንደዚህ ሳተ፣ እዚህ ጋር እንደዚህ መደረግ ነበረበት እያላችሁ የራሳችሁን ሰጀሽን ስትሰጡ ይሄ ደግሞ ሪዩዝድ ኮንተንት አይባልባችሁም ማለት ነው። ሪያክሽን ቪዲዮዎች ለምሳሌ ብዙ ጊዜ በፌስቡክም በቲክቶክም በዩቲዩብ በኢንስታግራም የሚለቀቁ አጫጭር ቪዲዮዎችን እነሱን እናንተ ሰብሰብ አድርጋችሁ ቪዲዮዎቹን ላይ ሪያክት እያደረጋችሁ ለምሳሌ የሚያስቅ ከሆነ እየሳቃችሁ እንዲሁም ደግሞ ሀሳብ የምትሰጡበት ነገርም ከሆነ ሲናገሩት ነገር ሀሳብ እየሰጣችሁ የሪያክሽን ቪዲዮም ደግሞ ምንም አይነት ሪዩዝድ ኮንተንት አያስብልም ማለት ነው። እንዲሁም ደግሞ አንዳንድ የተሰሩ ፊልሞችን ፉቴጅ በመቀየር ለምሳሌ የሚያወሩትን ነገር ብቻ በመጠቀም ፉቴጁ ግን እናንተ ሌላ ምስል በማስገባት በዚህ ጊዜም ደግሞ ሪዩዝድ ኮንተንት አይባልባችሁም ማለት ነው። ስለዚህ ስድስቱ የነገርኳችሁ መንገዶች ምንም አይነት ሪዩዝድ ኮንተንት አይባልባችሁም። ነገር ግን ከዚህ በፊት ተጠቅማችሁ ከሆነ ሪዩዝድ ኮንተንት የሚለውን ለማስወገድ ለሞኔታይዜሽን በኋላ ስለሚያስቸግራችሁ እንዴት አድርጋችሁ እንደምታስተካክሉ ስቴፖች በመከተል ሪዩዝድ የተባሉባችሁ ኮንተንቶችን ዩቲዩብ ስቱዲዮ አፕሊኬሽኑ ጋር ወይም ደግሞ ጉግል ላይ ሰርች አድርጋችሁ ወደ ቻናላችሁ በመግባት ሪዩዝድ ኮንተንት የተባለባችሁን ሳውንዱን ኦፍ በማድረግ ቪዲዮውም ሳይጠፋ ዋች አወራችሁም ሳይቀንስ ያ ኮንተንት እዛው ጋር እንደተቀመጠ ምክንያቱም ስለሚጠቅማችሁ ዋች አወሩ ማለት ነው፣ ቪውም ስለሚጠቅማችሁ ሳውንዱ ኦፍ ማድረግ ትችላላችሁ። ዛሬ የነበረ ቪዲዮ ይህ ይመስላል። በቀጣይም ደግሞ እንደዚህ አጫጭር ቲፖች ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።